ሰላም ዩቲዩብ ቤተሰቦቼ፣ ሰላም ለእናንተ ውድ ተመልካቾቼ፣ እንኳን ደህና መጣችሁ ወደ ቻናሌ። ዛሬ በጣም አስፈላጊ በተፈጥሮ የተሞላ በባህላዊና በዘመናዊ ሕክምና ውስጥ ታላቅ ቦታ ያለውን ተክል እንመለከታለን። እንግዲህ ይህን ቪዲዮ እስከ መጨረሻው ሰብስክራይብ፣ ሼር እና ኮሜንት እያደረጋችሁ እንድትከታተሉ ጠይቃለሁ። ይህ ተክል እንግዲህ ያዘደራቸ እንዲገ ተብሎ ይጠራል በሳይንሳዊ ስሙ። ይህም ማለት ብዙዎቻችን በኒም በሚባለው እናውቀዋለን። በዚህ ቪዲዮ ውስጥ እንግዲህ ኒም ምንድን ነው፣ ታሪካዊ አመጣጡ፣ የመድኃኒታዊ ጥቅሞቹ፣ የሚጠቅሙት ክፍሎቹ፣ እንዴት መጠቀም እንዳለብንና በስተመጨረሻም ጥንቃቄዎችን መደረግ ያለባቸውን ጥንቃቄዎች በዝርዝር እናያለን። እንግዲህ በአንደኛ ደረጃ ኒም ምንድን ነው? ኒም ከማሆጋኒ ቤተሰብ የሚመጣ የረጅም እድሜ ዛፍ አይነት ነው። በብዛት በህንድ፣ በአፍሪካ፣ በእስያና በሞቃታማ አካባቢዎች የሚበቅል ነው። የኒም ማንነት፣ ኒም በህንድ ባህላዊ ሕክምና አዩርቬዳ ውስጥ ላለፉት 4000 ዓመታት ጥቅም ላይ ሲውል የቆየ የመንደሩ ፋርማሲ ተብሎ የሚጠራ ዛፍ መሆኑን መግለጽ እወዳለሁ። ለምን ዛሬ ስለ ኒም እናወራለን? በአሁን ሰዓት በዓለም አቀፍ ደረጃ ለቆዳ፣ ለፀጉር እና ለውስጥ ደዌ ሕክምና ትልቅ ትኩረት እየተሰጠው የሚገኝ መሆኑን ለመጥቀስ እወዳለሁ። አጠቃላይ ይዘቱ በዚህ ቪዲዮ የቅጠሎቹን፣ የዘይቱንና የቅርፊቶችን ጥቅሞችን እንዲሁም ጥንቃቄዎችን እንድናይ እንደሚከተለው አቀርባለሁ። የመንደሪን ፋርማሲ ተብሎ የሚጠራው ይህ ኒም እንግዲህ ታሪካዊ አመጣጡ ከ5000 ዓመት በፊት ጀምሮ ኒም በህንድ እና በአፍሪካ ባህላዊ ሕክምና ይጠቀሙበት ነበር። ይህንም ለቆዳ በሽታ፣ ለትኩሳት፣ ለተውሳክ በሽታ፣ ለጥርስ ጤንነት እስከ ዛሬ ድረስ ይህ ተክል በብዙ ማህበረሰቦች የመጀመሪያ መድኃኒት ሆኖ ይጠቀሙበታል። የኒም መድኃኒታዊ ጥቅሞችን ደግሞ በምንመለከትበት ጊዜ አንደኛ ለቆዳ ጤንነት በጣም ጠቃሚ ነው። ኒም ጸረ ባክቴሪያ፣ ጸረ ፈንገስና ጸረ ኢንፍላሜሽን ባህሪ አለው። እንግዲህ በዚህ ባህሪው እንግዲህ አክኔ ወይም በቆዳ ላይ የሚወጣ ብጉርን ማለት ነው ያጠፋል። ኤክዜማ ወይም ደግሞ ቆዳችንም በሚደርቅበትና ኢንፍሌም በሚሆንበት ሰዓት የሚያሳክከን የቆዳ በሽታ አይነት ነው። ይህንንም የቆዳ በሽታ አይነት ለማከም ይረዳል። የቆዳ ቁስለትንም ለማከም ይረዳል። የቆዳ እብጠትንም ለማጥፋት ይረዳል እና ኒም ዘይት ደግሞ ወይም ቅጠል ቅመም በቆዳ ላይ በመቀባት መጠቀም እንችላለን ማለት ነው። በዚህ መልኩ የጥርስ የአፍ ጤንነትንም ለመጠበቅ ይረዳል ወይም የጥርስ ጤንነትን ለመጠበቅ ይረዳል። በብዙ ሀገሮች ሰዎች የኒም ቅርፊት እንደ መንጋጋ ወይም ደግሞ አፍና ጥርስን ለማጽዳት ይጠቀሙበታል። የጥርስ መበስበስን፣ የአፍ ሽታንና የጥርስ መድኃኒትን ተክቶ ይጠቅማል ማለት ነው። ኒም ባክቴሪያን ይገላል እና የአፍን ጽዳት ይጠብቃል። በሶስተኛ ደረጃ ደግሞ የደም ማጥሪያ ሆኖ ያገለግላል። ኒም ደምን የሚያጠራ ተፈጥሯዊ ንጥረ ነገር በውስጡ ያለው ሲሆን የቆዳ ችግሮችን፣ የጉበት ጤናንና ኢሚዩኒቲያችንን ወይም ደግሞ የበሽታ የመከላከል አቅማችንን ለመጨመር ወይም ደግሞ ለማሳደግ በጣም ይረዳል ማለት ነው። በሌላ በአራተኛ ደረጃ የስኳር በሽታንም ለመከላከል ወይም በሰውነታችን በደማችን ውስጥ ያለውን የስኳር መጠን ለማመጣጠን ይረዳል ማለት ነው። አንዳንድ ጥናቶች ኒም የደም ስኳርን ለመቆጣጠር ሊረዳ እንደሚችል ያመለክታሉ። በአምስተኛ ደረጃ ጸረ ተውሳክ ወይም ደግሞ ጸረ ተባይ ባህሪ ያለው ኒም ተፈጥሯዊ ጸረ ባህሪ ያለው ለምሳሌ የአንጀት ተውሳክ፣ የተለያዩ የአንጀት ትላትሎችን ይገድላል። የቆዳ ተውሳክ በቆዳ ላይ ችግር የሚያስከትሉ ተውሳኮችን ይገድላል። የትንኝ ነፍሳት፣ የተለያዩ ነፍሳትን እንደ ትንኝ፣ ዝንብ እና ሌሎችንም እንደገና ደግሞ በእርሻ ውስጥ ያሉ ደግሞ የተለያዩ በተባይ በሚጠቃበት ጊዜ እርሻችን ይህንንም ኒም ጨቅጭቀው በጥብጠው አንዳንድ ቦታ ላይ በባህላዊ መንገድ እነዚህን ለማጥፋት ይጠቀሙበታል ማለት ነው። እንግዲህ የኒም ክፍሎች የምንጠቀምባቸው የሚከተሉት ናቸው። አንደኛው ቅጠሉን ነው የምንጠቀመው። ሁለተኛው ደግሞ በዘይት መልክ የተዘጋጀውን መጠቀም እንችላለን። በሶስተኛ ደረጃ ቅርፊቱን፣ በአራተኛ ደረጃ ፍሬውንም መጠቀም እንችላለን። አጠቃላይ እንግዲህ ቅጠሉን በሻይ መልክ ቅጠሉን አድርቀን እና እንደ ሻይ በማፍላት በየጊዜው መጠቀም እንችላለን ማለት ነው፣ ሳይበዛ።
ዘይቱንም ደግሞ ቆዳና ለፀጉራችን መጠቀም እንችላለን። ቅርፊቱን ደግሞ ጥርስ ውስጥ በማኘክ ወይም ጥርስ በሽታ በሚይዘን ጊዜ ወይም ደግሞ ለመከላከል ባክቴሪያን የመግደል አቅም ስላለው ይህንንም በዚህ መልክ ቅርፊቱን በማኘክ እናንተን በማለት መጥፋት መጠቀም እንችላለን። በአፍ ውስጥ ያሉትን ባክቴሪያዎች፣ በጥርስ ውስጥ ያሉትን ባክቴሪያዎች ለመግደል ስለሚጠቅም ማለት ነው። ፍሬውን ደግሞ ያው ጨቅጭቀን በተለያየ መልኩ በጥብጠንም ይሄን ለሆድ ትላትልም መጠጣትም እንችላለን። ግን መጠኑን በጣም ጥንቃቄ ማድረግ ይገባናል። አጠቃቀምና አዘገጃጀቱ ተመልካቾች በተግባር እንዴት እንደምትጠቀሙት እንደሚከተለው አቀርብላችኋለሁ። የኒም ሻይ አዘገጃጀት ትኩስ ወይም የደረቀ ቅጠሉን በማፍላት በጣም መራራ ስለሆነ ከማር ጋር ወይም ከስኳር ጋር በመጨመር ሳይበዛ መጠቀም እንችላለን። በቀን አንድ ጊዜ መጠቀም እንችላለን ማለት ነው። ቀጥሎ ደግሞ የኒም ቅርፊትን ፌስ ማስክ ወይም ቅጠሎችን ፈጭቶ ከእርድ ጋር በመቀላቀል ቆዳችን ላይ መቀባት እንችላለን። ይህም ብዙ የቆዳ በሽታ አይነቶችን ለማጥፋት ይጠቅማል። የኒም ዘይትን ደግሞ ለቆዳና ለፀጉር አጠቃቀም መጠቀም እንችላለን። ከወይራ ዘይት ጋር ከሌላ ዘይትም ጋር በመቀላቀል መጠቀም እንችላለን። በግብርናው ላይ ቅድም እንደነገርኳችሁ እንደ ተፈጥሯዊ ጸረ ተባይ ወይም ኦርጋኒክ ፔስቲሳይድ ሆኖም ይጠቅመናል ማለት ነው። አጠቃላይ እንግዲህ በስተመጨረሻ ጥንቃቄዎችና የጎንዮሽ ጉዳቶችን እናያለን። እውነት ከጉዳት ጋር አቀራርቦ መናገር ያስፈልጋል። ለነፍሰ ጡሮችና የሚያጠቡ እናቶች በፍጹም መጠቀም እንደሌለባቸው ጽንስ የማቋረጥ ባህሪ ያለው ስለሆነ ይህንም መጠቀም እንደሌለባቸው ይመከራል። ለህፃናት የኒም ዘይት ለህፃናት መርዛማ ሊሆን ስለሚችል ጥንቃቄ ማድረግ ይገባል። የኩላሊትና ጉበት ችግር ያለባቸው በጣም የከፋ ችግር ያለባቸው ሰዎች ከመጠን በላይ መጠቀም የለባቸውም፣ ጉዳት ሊያመጣ ስለሚችል ይህንንም መጠንቀቅ ያስፈልጋል። የስኳር ህመምተኞች ስኳርን በጣም ስለሚቀንስ ከሐኪም ጋር በመነጋገር መጠቀም ያስፈልጋል። ቤተሰቦች ሰላም ዋሉ።